ሰላም የተከበራችሁ የዩቲዩብ ቻናል ተከታዮቼ የኤቢ ስፖርት ዝግጅታችን ጀምሯል። ዛሬ ስለ ክርስቶስ ዞሊስ እናነሳለን። አርሰናል በ34 ሚሊዮን ፓውንድ ወይም ወደ 40 ሚሊዮን ዩሮ በሚጠጋ ገንዘብ ከቤልጂየሙ ክለብ ብሩዥ ሊያስፈርመው የተስማማው ክርስቶስ ዞሊስ የተባለ አንድ ግሪካዊ ተጫዋች አለ። እስኪ ዛሬ ስለሱ እናነሳለን። ያው እንደሚታወቀው ሊያንድሮ ትሮሳርድ ወደ ቤክሽታሽ ማምራቱ ይታወቃል። ስለዚህ የትሮሳርድን ምትክ ወደ ክለቡ መቀላቀሉ የሚጠበቅ ነበርና ይህን የዝውውር ወሬ መስማት ከጀመርን ሰንበትበት ብለናል። በመጨረሻም ተጠናቆ ክርስቶስ ዞሊስ አዲሱ የአርሰናል የመስመር ተጫዋች ሆኗል ማለት ነው። በዛሬው ዝግጅታችን እስኪ ስለ ክርስቶስ ዞሊስ ፕሮፋይል፣ ያጫወት መንገድ እና ወደ አርሰናል ቢመጣ ደግሞ የሚጨምራቸው ምን ነገሮች አሉ የሚለውን እናነሳለን። በተጨማሪ ስለ አርሰናል እና ለአርቴታ የአታኪንግ ያጫወት ታክቲክ እንዴት ነው የአጥቂ መስመሩን የአርሰናልን የአጥቂ መስመር በማሻሻል ደረጃ የሚወጣው ተጽዕኖ አለው የሚለውንም ነገር እንደዚሁ በደንብ የምናነሳ ነው የሚሆነው። ስለምታደምጡን በቅድሚያ አመሰግናለሁ። ስለምታደምጡኝ አስተያየትም እንድትሰጡኝ በአክብሮት እጠይቃችኋለሁ እና ቻናሉንም ሰብስክራይብ ማድረግ እንዳትረሱ። ቀጥታ ወደ ዝግጅታችን እናልፋለን ማለት ነው። ክርስቶስ ዞሊስ በግሪክ ነው ተወልዶ ያደገው። በግሪክ ቴሴኒኪስ የምትባል ከተማ ነው ተወልዶ ያደገው። ይቺ ከተማ በአቅራቢያዋ በግሪክ የምታስታውሱት ፓኦኤክ የሚባል ክለብ አለ እና ይህ ክለብ በአቅራቢያው የሚገኝ ከተማ ነው ተወልዶ ያደገው። ከዛ በኋላ በፓኦኤኬ አካዳሚ ነው ክርስቶስ ዞሊስ የእግር ኳስ ህይወቱን የጀመረው። በኋላም ለፓኦኤኬ ወጣት ቡድን ከዛ በኋላ ወደ ቤልጅየም ከዛ ወደ እንግሊዝም ወደ ኖርዊች መጥቶ ከዛ በኋላ ከ2024 ጀምሮ በክለብ ብሩዥ በቤልጅየሙ ክለብ ብሩዥ ነው እየተጫወተ የሚገኘው። ክለብ ብሩዥ በሁለት ሲዝኖችን አሳልፏል። በ2024-25 የውድድር ዓመት 36 ጨዋታዎችን አድርጎ 16 ጎሎችን አስቆጥሮ 9 አሲስት ማድረግ ችሏል። በ2025-26 ደግሞ ክለብ ብሩዥ የቤልጂየም ሊግ ሻምፒዮን በሆነበት ዓመት ላይ 36 ጨዋታዎችን አድርጎ 17 ጎሎችን አስቆጥሮ 23 ኳሶችን ማቀበል ችሏል ማለት ነው። ይህም ሞር ፕሮዳክቲቭ እንደሆነ ያሳየናል። ምክንያቱም በአሲስትም ሆነ በጎል ኮንትሪቡሽን ቁጥር ከፍ ያለ ቁጥር ነው ያለው። ይህ የሚያሳየን ደግሞ ተጫዋቹ ምን ያክል አታኪንግ ላይ ተጽዕኖ እንደሚያሳድር ነው። ኦፍኮርስ የቤልጂየም ሊግ ነው። ስለዚህ የቤልጂየም ሊግ ስለሆነ ያው ጀስት እንግሊዝ ፕሪሚየር ሊግ ላይ መጥቶ መፈተናል የሚለውን ነገር የምናየው ነው የሚሆነው። ከዚህ በፊት ከቤልጂየም ሊግ መጥተው እንግሊዝ ፕሪሚየር ሊግ ላይ ተጽዕኖ የፈጠሩ ተጫዋቾችን ማስታወስ እንችላለን። ዩሪ ቴልማንስ፣ ሙሳ ደንበሌ፣ ኬቨን ደብሩይነ ማንሳት እንችላለን። ሌሎች ቤልጂየማውያን ተጫዋቾች ከቤልጅየም መጥተው ወደ እንግሊዝ ፕሪሚየር ሊግ ሞር ተጽዕኖ መፍጠር የቻሉ ተጫዋቾች ናቸው። እስኪ ክርስቶስ ዞሊስም ተጽዕኖ ከፈጠረ በምን አይነት ሁኔታ ተጽዕኖ ይፈጥራል የሚለውን ነገር እንመለከታለን ማለት ነው። ክርስቶስ ዞሊስ እንደሚታወቀው የሊያንድሮ ትሮሳርድ አይነት አጨዋወት ያለው ነው። አንደኛ የግራግር የሁለቱም የቀኝና በግራግሩ መጫወት የሚችል ነው። ደብል ፉትድ ነው። በሌፍት ፉትን መጫወት ይችላል፣ በግራ ፉትን መጫወት ይችላል፣ እንደ አታኪንግ ሚድፊልደር መጫወት ይችላል። ስለዚህ ለአርቴታ 3 አማራጮችን ይሰጠዋል ማለት ነው። ሌፍት ዊንግ ላይ መጫወት ይችላል፣ ራይት ዊንግ ላይ መጫወት ይችላል፣ ሞር ደግሞ አታኪንግ ሚድፊልደር ላይ እንደዚሁ መጫወት ይችላል ማለት ነው። ስለዚህ ይህ ክርስቶስ ዞሊስ የተባለ ተጫዋች አጨዋወቱ ልክ እንደ ትሮሳርድ ይመሳሰላል። አሁን ትሮሳርድ ብዙ ጊዜ በምናየው ሰዓት ሞር ድሪብል እያደረገ አንድ ለአንድ አውት ኤንድ አውት የክንፍ ተጫዋች ማርቲኔሊ ብራድሊ ባልኮል አይነት በቃ ላሚን ያማል ምናምን ነገር የፕሌይ ሜኪንግ ችሎታ እንደዛ እነዚህ ባርኮላ የጠቀስኳቸው ተጫዋቾች አውት ኤንድ አውት የክንፍ ተጫዋች ናቸው። ትሮሳርድ ግን ከዛ የተለየ ነው። ሞር የፕሌይ ሜኪንግ ችሎታ ያለው ሞር ወደ ሴንትራል ቦታዎች እየገባ የሚጫወት አይነት ተጫዋች ነው እና ክርስቶስ ዞሊስም የዛ አይነት ተመሳሳይ ተጫዋች ነው። እንደሚታወቀው በቁመቱ አጠር ያለ ነው። 1.71 ሜትር ከ79 ሴንቲሜትር የሚረዝም አይነት ተጫዋች ነው እና በቁመቱ ያን ያክል ረጅም ይባል አይደለም።
ስለዚህ አጨዋወቱም ከትሮሳርድ ጋር ይመሳሰላል ማለት ነው። ሞር አታኪንግ ሚድፊልደር ሆኖ መጫወት ስለሚችል ከመስመር ኳሶችን ይዞ ወደ መሀል እየገባ ስፔሶችን የሚያጠቃ አይነት ተጫዋች ነው ማለት ነው። የዞሊስ አጨዋወት በተለያዩ መንገዶች ማየት እንችላለን። የመጀመሪያው የምናይበት መንገድ አንደኛ ሀፍ ስፔሶችን ኤክስፕሎይት የሚያደርግበት መንገድ ነው። ሀፍ ስፔስ ማለት በተጋጣሚ የመሀል ተከላካይና በተጋጣሚ የመስመር ተከላካይ መሀል ያለውን ሀፍ ስፔስ እነዛ የሚገኙትን ክፍት ቦታዎች በማጥቃት በጣም እጅግ የተዋጣለት ተጫዋች ነው። ይህም የሚያሳየው ክርስቶስ ዞሊስ የፕሌይ ሜኪንግ ችሎታ ስላለው እንደዚሁም ቦል ኬሪንግ አቢሊቲው በጣም ከፍተኛ ስለሆነ ኳስን እሱ ጋር የማቆየት ከፍ ያለ ችሎታ ስላለው እነዛን ሀፍ ስፔሶች የማጥቃት ከፍ ያለ እንትን ይኖረዋል ማለት ነው እና ሙቭመንቱ በጣም አደገኛ ነው። አሁን ከትሮሳርድ እዚህ ጋር የተሻለ የሚያደርገው ምንድነው? ሙቭመንቱ ነው። ሙቭመንቱ የክርስቶስ ዞሊስ ሙቭመንት የተጋጣሚን የመሀል ተከላካይ እና የተጋጣሚን የመስመር ተከላካይ ሞር የሚረብሽ አይነት ሙቭመንት ነው ያለው እና በዛ በሙቭመንቱና በቦል ኬሪንግ ችሎታው ምክንያት የመፍጠር አቢሊቲውም ተጠቅሞ በሀፍ ስፔሶችን በመስመር ተከላካይ ሆነ በመሀል ተከላካዮች መካከል ሀፍ ስፔሶችን የማጥቃት አቢሊቲ ያለው ተጫዋች ነው ማለት ነው። ሁለተኛው ደግሞ ተጫዋቹን ስናየው በሁለቱም እግሩ የሚጫወት ምናምን ስለሆነ እና ኳስ የሚችል አይነት ተጫዋች ስለሆነ የፕሌይ ሜኪንግ ቴምፖ ያለው ተጫዋች ነው። ፕሌይ ሜኪንግ ማለት ጀስት 10 ቁጥር ቦታ ላይ ተሰጥቶ ቻንስ ክሬት የሚያደርግ እድሎችን የሚፈጥር ለአጥቂዎቹ ኳስ በመጨረሻ ኳሶችን የሚያቀብል ራሱ መጥቶ የሚያስቆጥር አይነት አቢሊቲ ምናምን በዛ አይነት ችሎታ ያለው ተጫዋች ስለሆነ ለአርሰናል ሌላ የፕሌይ ሜኪንግ ችሎታ በሚጠይቁበት ሰዓት ጊዜ ብዙ ጊዜ የሎ ብሎክ ቡድኖችን ነው አርሰናል የሚገጥመው። ስለዚህ የሎ ብሎክ ቡድኖችን ለማስከፈት ይህ የክርስቶስ ዞሊስ የፕሌይ ሜኪንግ ችሎታ እንደ አንድ መፍትሄ ሆኖ ሊጠቀስ ይችላል የሚል ነገር አለኝ። ሌላው ደግሞ ክርስቶስ ዞሊስ አንደኛ ዲፌንሲቭሊ በጣም አሪፍ ነው። ዲፌንሲቭሊ አሪፍ ነው የምንልበት ዋናው ምክንያት ምንድን ነው? ሌፍት ዊንግ ላይ በሚሰለፍበት ጊዜ አርቴታ ብዙ ጊዜ ከተጫዋቾቹ የሚፈልገው ጠንካራ ሰራተኝነትና ከአጥቂ ተጫዋቾቹ የዲፌንሲቭ ኮንትሪቡሽንን ይፈልጋል። ስለዚህ ይህ የዲፌንሲቭ ኮንትሪቡሽን በሚያስፈልግበት ጊዜ ክርስቶስ ዞሊስ ከመስመር ተከላካዩ ላይክ ሞስት ፕሮባብሊ ሪካርዶ ካላፊዮሪን፣ ፒየሮ ሂንካፒ ሊሆኑ ይችላሉ። ስለዚህ ሞስት ፕሮባብሊ ሪካርዶ ካላፊዮሪ በሚሰለፍ ጊዜ ካላፊዮሪ ትቶት ወደ ተለያየ ቦታዎች ድሪፍት ስለሚያደርግ ያንን ካላፊዮሪ ትቶት የሄደውን ቦታ ወደኋላ ያንን በመሸፈን በመከላከል ኮንትሪቡሽኑ ከፍ ያለ ኮንትሪቡሽን የሚያደርግ ተጫዋች ነው ማለት ነው። ጀስት ያንን የመከላከሉን ኃላፊነቱን በአግባቡ የሚወጣ ይህ ደግሞ በአርቴታ ሞር የሚሻሻል አይነት ነው የመከላከል ኦርጋናይዜሽኑ ሞር የመከላከል ስልጠና ምናምን በመቼም የአርሰናል ይታወቃል መከላከል ላይ ያለው ዲስፕሊን እና ይህን ዲስፕሊን ደግሞ ከአርሰናል የኮችንግ ስታፍ ያገኛል ተብሎ ይታሰባል ነው። ሌላው ለአርሰናል ሚኬል አርቴታ እንደሚታወቀው ተጫዋቾችን ሲያስፈርም አንደኛው የሚያየው ነገር ዋነኛነት ይመለከተዋል። የቨርሳታይሊቲ የሚባለውን ነገር በጣም ይወደዋል። አሁን እያንዳንዱ ተጫዋቾች ስታያቸው ቨርሳታይል ናቸው። ሞስት ፕሮባብሊ እንደው በቅርቡ ከፈረሙት ቨርሳታይል ያልሆነው ተጫዋች ቪክቶር ዮከሬሽ ይመስለኛል። ከዛ ውጭ የፈረሙትን ተጫዋቾች ብታያቸው ቨርሳታይል ነው። ላይክ ካይ ሃቨርስ ማየት ይችላላችሁ፣ ሂንካፔ ማየት ይችላላችሁ፣ ቲምበር ማየት ይችላላችሁ፣ ሌላ ደግሞ ኤብሬቺ ኤዜ ማየት ይችላላችሁ። ብዙ ተጫዋቾች ቨርሳታይል ናቸው። ያ ማለት በተለያየ ቦታ መጫወት የሚችሉ አይነት ተጫዋቾች ናቸው እና ክርስቶስ ዞሊስ ይህ አይነት ኳሊቲ ያለው ተጫዋች ነው። አንደኛ በሁለት እግር መጫወት የሚችል ነው። ስለዚህ በሁለት እግር መጫወት መቻሉ በቀኝም በግራም ለመጫወት አቅም ይሰጠዋል ማለት ነው። ሌላው ደግሞ የቻንስ የመፍጠርና ስፔሶችን የመጠቀም አይነት ብቃት ስላለው በአታኪንግ ሚድፊልደር ሆኖ መጫወት ይችላል ማለት። አሁን ለምሳሌ ኦደጋርድና ኤዜ ሞስት ፕሮባብሊ ኦደጋርድና ኤዜ ናቸው የሚጫወቱ። ስለዚህ ኦደጋርድና ኤዜ በማይኖሩበት ሰዓት ያንን ኃላፊነት ተሸክሞ መጫወት የሚችል አይነት አሪፍ ብቃት ያለው ተጫዋች ነው። ይህ ቨርሳታይሊቲ ደግሞ ሞር በአርቴታና በኮችንግ ስታፉ የሚያስወድደው አይነት ነገር ይመስለኛል እና ክርስቶስ ዞሊስ ለአርሰናል ሞስት ፕሮባብሊ በአርሰናል ቢመጣ ቋሚ ጀማሪ ይሆናል የሚል እምነት የለኝም። ከዛ ይልቅ አሁን በግራ ክንፍ ላይ ይጫወታል ተብሎ የሚጠበቀው ከፈረመ ሞርጋን ሮጀርስ ነው እና አርሰናል ሞርጋን ሮጀርስን ለማስፈረም ወደፊት እየሄደበት እንደሆነ ይታወቃል። ሌላው ደግሞ ሁሊያን አልቫሬዝም የሚመጣ ከሆነ እሱም ትልቅ ፈራሚ ነው የሚሆነው እየተወራ ስላለ ማለት ነው። ግን ሞስት ፕሮባብሊ ከሁሊያን አልቫሬዝ ይልቅ ለአርሰናል የቀረበ ዝውውር የሚመስለው የሞርጋን ሮጀርስ ነው እና
ሞርጋን ሮጀርስ ሞስት ፕሮባብሊ በግራ ክንፍ የሚጫወት ተጫዋች ይመስለኛል። ግን ለሞርጋን ሮጀርስ አሪፍ የሆነ ተቀያሪ ተጫዋች መሆን የሚችል ተጫዋች ነው። ሌላም ብዙ እንትኖች ስላሉበት እና አርሰናል እንዳምናው በርከት ያሉ ጨዋታዎችን ምናምን ስለሚያደርግ የካራባው ካፕ አለ፣ ኤፍ ኤ ካፕ አለ፣ ሌሎች ጨዋታዎች ምናምን ስላሉ በቂ የሆነ የመጫወቻና የመሰለፍ እድል ካገኘ ጥሩ እና ፕሮዳክቲቭ የሆነ ተጫዋች ነው የሚለው ነገር አለ። ሌላው እንግዲህ ከተለያዩ ሊጎች መጥተው ወደ እንግሊዝ ፕሪሚየር ሊግ የሚመጡ ተጫዋቾች አንደኛው ያው ሪስክ ነው። ሞስት ፕሮባብሊ ምንም ጥያቄ የለውም ሪስክ ነው። ግን ከነዚህ ብዙ ጊዜም የእንግሊዝን አየር ያውቀዋል። በእንግሊዝ መጥቶ ተጫውቶ ያውቃል። ከ2021 እስከ 2024 ባለው ጊዜ በኖርዊች ሲቲ ተጫውቶ ያውቃል። ያኔ በጣም ወጣት ነበር። ስለዚህ የእንግሊዝ ያለውን ያጫዋቱንም ባህሉንም ያውቀዋል ማለት ነው። ስለዚህ ለመላመድ ብዙ ጊዜ ላይፈጅበት ይችላል። ክርስቶስ ዞሊስ ቢመጣ ለአርሰናል የሚሰጣቸው ጥቅሞች ከላይ የጠቀስኳቸውን ይመስላሉ። እስኪ እናንተ ደግሞ አስተያየታችሁን ከዚህ የተለየ ሀሳብ ካላችሁ ክርስቶስ ዞሊስ በአርሰናል መጥቶ ምን አይነት ጥቅም ይሰጣል የተለየ የምትሉት ነገር ካለ ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮውን ላይክ፣ ኮሜንት እና ሼር አድርጉ። በተለይ ላይክ አድርጉ። ሰብስክራይብ ማድረግ እንዳትረሱ። ስለ ቆይታው አመሰግናለሁ። ስላደመጣችሁኝ አመሰግናለሁ። ቤተሰቦቼ ይመቻችሁ።